ጤና ይስጥልን ውድ የባቲ ቲዩብ ቤተሰቦች እንደምን አላችሁ? ይህ ባቲ ቲዩብ ነው። ባቲ ቲዩብ ለእናንተ አስተማሪ፣ አዝናኝ፣ የጤና እንዲሁም የተለያዩ ፕሮግራሞችን ወደ እናንተ ያደርሳል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ለእናንተ ይጠቅማል፣ ያስተምራል እንዲሁም ጥሩ ነገር ታገኙበታላችሁ ብዬ ያሰብኩትን የጤና መረጃ ይዤላችሁ መጥቻለሁ። በአብዛኞቻችን ላይ የሚፈጠረው ችግር ማለት ነው እሱም ብጉር ነው። በተለይ በፊት ላይ በመውጣት ብዙዎችን ስለሚያሳስበው ብጉር አጠር ያለ መረጃ ወደ እናንተ አደርሳለሁ። አብራችሁን ቆዩ። በቅድሚያም ብጉር ምንድን ነው? ብጉር በቆዳ ላይ የሚገኙ የፀጉር ቀዳዳዎች በቅባትና በሞቱ የቆዳ ሴሎች ሲሞሉ ወይም ደግሞ ሲደፈኑ የሚከሰት የቆዳ ችግር ነው። ብዙውን ጊዜ ብጉር ነጭ ወይም ጥቁር አናት ወይ ደግሞ አንዳንድም ቀይ ነጠብጣብ በቆዳ ላይ ሊታዩ ይችላሉ። ማለት ከለራቸው የተለያየ ሊሆን ይችላል። ነጠብጣቦቹ መጠናቸው ሊለያይ ይችላል። ህመም ሊኖራቸውም ላይኖራቸውም ይችላል። ብዙውን ጊዜ ብጉር በፊት ላይ ይወጣል። እንዲሁም በአንገት፣ ደረት፣ ትከሻና ጀርባም ላይ ሊወጣ ይችላል። ብጉር በማንኛውም ሰው ላይ ሊታይ ይችላል። እንደሚስተዋለው ከሆነ ግን ብጉር በጉርምስና ወይም ደግሞ በወጣትነት እድሜ ውስጥ ያሉ ላይ ይበረታል። በዚህ ጊዜ የመጣ ከሆነ እድሜ የጨመረ ቁጥር እንዲቀንስ ይጠበቃል። ጥቂቶች ላይ ግን አብሯቸው ይኖራል። ጥናቶች እንደሚያሳዩት ይህ አንዳንድ ጊዜ ብጉር በሆርሞን ችግር ምክንያት ህፃናት ላይም ሊታይ ይችላል። በእርግዝናም ወቅት የመከሰት እድል አለው። ምልክቶቹ ምንድናቸው የሚለውን ስናይ ነጭ አናት ያላቸው ነጠብጣቦች፣ ጥቁር አናት ያላቸው ነጠብጣቦች፣ ትናንሽ ቀያይ ህመም ያላቸው ነጠብጣቦች፣ ቀያይ ጫፍ ላይ ትንሽ መግል ያላቸው ነጠብጣቦች፣ ተለቅ ያሉ ጠጣር ህመም ያላቸው እብጠቶች፣ መግል የያዙ ከቆዳ ስር ያሉ እባጮች፣ እነዚህ ምልክቶቹ ናቸው። ብጉር በምን ምክንያት ይመጣል የሚለውን ስናይ ለብጉር መከሰት ዋና ዋና የሚባሉት ምክንያቶች ቅባትማ የቆዳ አይነት፣ የፀጉር ቀዳዳዎች በቅባትና በሞቱ ሴሎች መዘጋት፣ ባክቴሪያዎች፣ አንዳንድ ሆርሞኖች ስራ መጨመር። ለምሳሌ ከላይ እንደጠቀስኩላችሁ ብጉር ቅባት አመንጪ እጢዎች በሚበዙበት የቆዳ ክፍል አካባቢ ነው። ከነዚህም ፊት፣ ግንባር፣ ደረት፣ የላይኛው የጀርባ ክፍልና ትከሻን ያጠቃልላል። የፀጉር ቀዳዳዎች ከቅባት አመንጪ እጢዎች ጋር የተያያዙ ናቸው። የእነዚህ ቀዳዳዎች ግድግዳ ሲያብጡ ነጣ ያለ አናት ይኖራቸዋል፣ ወይም ደግሞ አናታቸው ክፍት ከሆነ ሊጠቁርም ይችላል ማለት ነው። በዚህም ጊዜ ቀዳዳዎቹ በባክቴሪያና ቅባት ይሞላሉ። ቀያይ ከፍ ከፍ ያሉ ውስጣቸው ነጭ የሆኑ ነጠብጣቦች የሚፈጠሩት ደግሞ የፀጉር ቀዳዳዎች በቅባት ከመዘጋታቸውም በላይ በባክቴሪያ ሲጠቁ ነው። ብጉርን ምን ሊያባብሰው ይችላል የሚለውን ደግሞ እናያለን። ብጉርን ምን ሊያባብሰው ይችላል? የሆርሞን መለዋወጥና መዛባት፣ አንዳንድ መድኃኒቶች፣ የአመጋገብ ወይም ደግሞ የተጠበሱ ምግቦች፣ በካርቦሃይድሬት የበለጸጉ ምግቦች፣ ጭንቀት ወይም ደግሞ ውጥረት፣ ሻካራ ሳሙና መጠቀምና በጣም የሞቀ ውሃ መጠቀም፣ የፀጉርና ቆዳ መጠበቂያ ውጤቶች በተለይ በውስጣቸው የሚያሳክክ ንጥረ ነገር የያዙ ከሆነ፣ የጉርምስና የእድሜ ክልል ውስጥ ያሉ፣ የሆርሞን መዛባት፣ የዘር ተጋላጭነት፣ ቅባትማ ነገሮችን በቆዳ ላለመጠቀም፣ አንዳንድ የሚፈገፈጉ ወይም ደግሞ የሚፈትጉ ነገሮች፣ ጭንቀት ተጋላጭ ያደርገናል ለብጉር። ብጉርን መከላከል ይቻላል? ብጉርን በዘላቂነት መከላከል ባይቻልም እንዳይባባስ የሚወሰድ እርምጃና ጥንቃቄ ግን አለ። ከዚህም መካከል የተወሰነውን አቀርብላችኋለሁ። በዝግታ ወይም በጣም ሳያሹ መታጠብ ለቆዳው ጤንነት እጅግ አስፈላጊ ነው። በጣም ማሸት ወይም መጥረግ ወይ ደግሞ መፈተግ ወይም መፈግፈግ ተገቢ አይደለም። በጣም እንዳያልበው መጠንቀቅ። ላብ እንዲያልበን የሚያደርጉ እንቅስቃሴዎች ካደረግን በኋላ ወዲያውኑ መታጠብ። ፀጉሮ ቅባት ካለው ወይም ከበዛበት መታጠብ። ጭንቀት አለማብዛት። አንዳንድ የፀጉር መንከባከቢያ ምርቶችን መጠቀም ማቆም፣ እንደ ጄል፣ ክሬምና የመሳሰሉትን። ፊትዎን ቶሎ ቶሎ ከመንካት መቆጠብ። ለስላሳ የኮተን ልብሶችን መጠቀም፣ በተለይ ከቆዳ ጋር ንክኪ ያላቸው ከሆነ። ከቅባትና ኬሚካል ጋር ያሉትን ግንኙነት መቀነስ፣ ለምሳሌ እንደ ፔትሮሊየም ያሉትን ማለት ነው። ሐኪም ጋር መች መሄድ አለቦት የሚለውን እናያለን። በቤት ውስጥ ማድረግ የሚመከሩ መንገዶች የማይሰሩ ከሆነ የቆዳ ሐኪሞች ጠንከር ያሉ መድኃኒቶችን ያዙሎታል። ሴቶች ላይ ብጉር ለብዙ ዓመታት ሊቆይ ይችላል። በአብዛኛው የወር አበባ ከመምጣቱ ከ1 ሳምንት በፊት ይመለሳል። እንዲህ አይነቱ ብጉር ብዙውን ጊዜ የወሊድ መቆጣጠሪያ የሚወስዱ ሴቶች ላይ በራሱ ይጠፋል። አዋቂዎች ላይ በድንገት የሚመጣ በፍጥነት የሚበዛ ብጉር ተጓዳኝ የጤና እክልን ሊያመለክት ስለሚችል ምርመራዎችን ማድረግ ይኖርባቸዋል ማለት ነው።
ክቡራን አድማጮቼ ለዛሬ ለእናንተ ይጠቅማል ያልኳችሁን መረጃ ይህንን ይመስል ነበር ወደ እናንተ አድርሻለሁ። ስለ ብጉር ወይም ደግሞ ብጉር እንዴት እንደምንከላከል ጠቃሚ ነገር እንዳገኛችሁበት ተስፋ አደርጋለሁ። በሌላ ተመሳሳይ ፕሮግራም እስከምንገናኝ ሁላችሁም በያላችሁበት ሰላም